ይህ ጥያቄ በጣም አሳሳቢና አንገብጋቢ ስለሆነ ሁላችሁም ከልባችሁ እንድትሰሙኝ ይፈልጋለሁ። ጥያቄው ምንም በተመለከተ ነው፣ ሰውነታችን ላይ ስለሚገኙ ጸጉሮች ነው። ሰውነታችን ላይ ከሚገኙ ጸጉሮች ልናስወግዳቸው የሚገቡ የሆኑት እንዲሁም ልንተዋቸው የሚገቡ የሆኑት የትኞቹ ናቸው የሚል ነው። ሰውነታችን ላይ የሚገኙ ጸጉሮች ለአራት ይከፈላሉ። አንደኛ ልናስወግዳቸው የሚገቡ የሆኑ ጸጉሮች፣ ሁለተኛ ልንተዋቸው የሚገቡ የሆኑ ጸጉሮች፣ ሶስተኛ ልንቀንሳቸው የሚገቡ የሆኑ ጸጉሮች፣ አራተኛ ከፈለግን ልናስወግዳቸው ከፈለግን ደግሞ ልንተዋቸው የተፈቀደልን የሆኑ የጸጉር አይነቶች ናቸው። ወደ ትንታኔያቸው እንምጣ። አንደኛ ከሰውነታችን ላይ ልናስወግዳቸው የሚገቡ ጸጉሮች የትኞቹ ናቸው? የብትብቻ ጸጉርና የብልት ላይ ጸጉር። እነዚህ ሁለት ጸጉሮች ከሰውነታችን ላይ በየጊዜው መወገድ አለባቸው። ጊዜ ገደብ አላቸው? አዎ። ምን ያክል? 40 ቀን። በየ40 ቀኑ እንድናስወግዳቸው ከሰውነታችን ላይ ነቢያችን ሰለላሁ ዐለይሂ ወሰለም አዘውናል። ከ40 ቀን ካለፉብን የነቢያችንን ትዕዛዝ ካመጹት ሰዎች እንሆናለን። ይህን አስመልክተው ነቢያችን የተናገሩት ሐዲስ አለ። ታላቁ ሰሐባ አነስ ብኑ ማሊክ እንዲህ ሲል አስተላልፎታል። ወቀተ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀስ ሸዋሪብ ወተቅሊም ልአዛፊር ወነትፍ ልእብጥ ወሐልቅ ልዓናህ አላ የተጃወዘ ዐላ 40 የውማ። ነቢዩ ሰለላሁ ዐለይሂ ወሰለም ቀድሞ ቀመሳችንን በማሳጠር ላይ፣ ጥፍሮቻችንን በመቁረጥ ላይ፣ የብትብቻችንን ጸጉር በማስወገድ ላይ እንዲሁም የብልት ላይን ጸጉር በማስወገድ ላይ ከ40 ቀን እንዳናሳልፍ የጊዜ ገደብ አድርገውልናል ብሏል። ስለዚህ ከ40 ቀን ማለፍ የለባቸውም እነዚህ ሁሉ ማለት ነው። 40 ቀን ሲሆናቸው ወዲያው መቆረጥ አለባቸው። ሁለተኛ ከሰውነታችን ላይ ልንተወው የሚገባ ጸጉር፣ ልንቆርጠው የማይገባ ጸጉር፣ ከቆረጥነው ወንጀለኛ የምንሆንበት ጸጉር የትኛው ነው? ጺም ነው። ጺም መተው አለበት፣ መቆረጥ የለበትም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ወፍሩ ሊሓ አርኹ ሊሓ ብለዋል። ጺማችሁን ተዉት፣ አሳድጉት፣ ተንከባከቡ ብለዋል። ስለዚህ ጺም ሊቆረጥ የማይገባው የጸጉር አይነት ነው። ሶስተኛ ከሰውነታችን